በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች ሁላችሁም በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። እግዚአብሔር ቢወድና ቢፈቅድ በሚቀጥሉት ደቂቃዎች ስለ ሥርዓተ ቤተክርስቲያን እንነጋገራለን። ስንት አይነት የቤተክርስቲያን ዲዛይን አለ? የሚያለያያቸው ነገር ምንድነው? የሚመሳሰሉበትስ ነገር ምንድነው? የሚሉትን እናያለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እስከ ፍጻሜ ቆዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስት አይነት የቤተክርስቲያን ዲዛይን አለ። እነሱም ክብ፣ ሞላላ እና ዋሻ ቅርጽ ናቸው። ሶስቶቹም የሚመሳሰሉበት ነገር አለ፣ የማይመሳሰሉበት ነገር ደግሞ አለ። እነሱን አሁን እናያለን። የመጀመሪያው ክብ ወይም ቤተ ንጉሥ ቅርጽ ይባላል። ክብ ቅርጽ ቤተክርስቲያን ሲሰራ ሶስት ዋና ዋና ክፍሎች ያሉት ሲሆን አንደኛው ቅኔ ማህሌት፣ ሁለተኛ ቅድስት፣ ሶስተኛ መቅደስ ናቸው። እኒህ ሶስቱም ክፍሎች በግድግዳ የተከፈሉ ናቸው። ክብ ቅርጽ ቤተክርስቲያን አንድ ጉልላት ብቻ ያለው ሲሆን ከመስቀሉ ላይም የሰጎን እንቁላል ሊደረግበት ይችላል። የሰጎን እንቁላል ቁጥርም 3፣ 5፣ 6፣ 7 ወይም 12 ሊሆን ይችላል። ምሳሌያቸውም 3 ሲሆን የቅድስት ሥላሴ ምሳሌ፣ 5 ሲሆን ጌታችን የተቸነከረበት ቅንዋተ መስቀል ምሳሌ፣ 6 ሲሆን የስድስቱ ቃላተ ወንጌል ምሳሌ፣ 7 ሲሆን የሰባቱ ምስጢራተ ቤተክርስቲያን ምሳሌ፣ 12 ሲሆን የቅዱሳን ሐዋርያት ምሳሌ ነው። ሁለተኛው የቤተክርስቲያን ዲዛይን ሰቀላማ ወይም ደግሞ ሞላላ ቅርጽ ይባላል። ሰቀላማ ወይም ሞላላ ቅርጽ ቤተክርስቲያን ሲሰራ በውስጡ ያሉ ክፍፍሎች የሚከፈሉት በግድግዳ ሳይሆን በመጋረጃ ነው። ጉልላቶቹም እንደ ግዝፈቱ ነው። 3 ሊሆን ይችላል፣ 2 ሊሆን ይችላል፣ እንደ ትልቀቱ ነው። እንደዚህ አይነቱ ቤተክርስቲያን በኢትዮጵያ ከታነጹት ቤተክርስቲያኖች ውስጥ አክሱም፣ ደብረ ዳሞ፣ ደብረ ሩሃ የመሳሰሉት ይገኙበታል። ሶስተኛው የቤተክርስቲያን ዲዛይን የዋሻ ቅርጽ። ዋሻ ቤተክርስቲያን ሲሰራ አለት ወይም ተራራ ተፈልፍሎ ሲሆን በውስጡ የሚከፈሉት ክፍሎች በመጋረጃ ነው። ጉልላትም የለውም። የሶስቱ የቤተክርስቲያን ዲዛይኖች የሚለያዩበት ነገር አንደኛ ክብ ቅርጽ ቤተክርስቲያን በውስጡ ያሉ ክፍሎች የሚከፈሉት በግድግዳ ሲሆን ሞላላ ቅርጽና ዋሻ ቅርጽ ደግሞ በመጋረጃ ይሆናል። ሁለተኛ ክብ ቅርጽና ሞላላ ቅርጽ ጉልላት ሲኖረው ዋሻ ቅርጽ ደግሞ ጉልላት የሌለው ነው። የሚመሳሰሉባቸው በስርዓተ ቅዳሴ፣ በስርዓተ ቤተክርስቲያን፣ በሚስጥረ ቤተክርስቲያን በሁሉ ነገር ይመሳሰላሉ። በሚደረጉ ስርዓቶች ይመሳሰላሉ። እግዚአብሔር ነው የሚመለክባቸው፣ ክርስቲያኖች ናቸው የሚሰበሰቡባቸው፣ ሁሉ ነገራቸው ይመሳሰላቸዋል ማለት ነው። ዲዛይን በቀር በሁሉም ይመሳሰላሉ ማለት ነው። ሌላው በየትኛውም ክፍለ ሀገር ቤተክርስቲያን ሲሰራ ወይም ሲመሰረት አካባቢው ላይ ያለ የሀገረ ስብከት ሊቀ ጳጳስ ወይም ኤጲስቆጶስ ካልፈቀደ ሊሰራ አይችልም። ውድ እግዚአብሔር ቤተሰቦች በዛሬው ቪዲዮ እንደተማራችሁበት ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ የእግዚአብሔር ሰላም ከእናንተ ጋር ይሁን።